ብዙ ነገር ሪዝን ይኖራቸዋል። ስለዚህ እኔ ምንም ማድረግ አልችልም። ጌጤ እድሜ ከ40 በላይ ነው። ባገባ ወልዳለሁ ወይ? እኔ እግዚአብሔር አይደለሁም፣ እኔ ሰው ነኝ። ግን ደግሞ ከኔ ጋር ያለው መልስ አዎ ነው። ትወልጃለሽ በሚገባ። ራስሽን በተለያዩ ነገሮች ትሪት አድርጊ፣ እንደ እምነትሽ ጸሎት አድርጊ። ባልየው ያለ መሰልቸት መስራት አለበት ስራውን። ብዙ ጊዜ ድሮ ምን ሲያደርጓ ያለው መሰለሽ፣ ቶሎ ለመውለድ ምናልባት እናቶች ሊነግሩኝ ይችላሉ። የሆነ ለ28 ቀን የምትዋጥ መከላከያ መድኃኒት አለች እና እሷን እየዋጡ በመሀል ሲያቋርጧት ቶሎ የማርገዝ ቻንስ አለ። ይሄንን ደግሞ ዶክተር፣ እነዚህ ጋይኒኮሎጂ የሚባሉ የሚመክሩሽ ምክር ይሄ ነው። ጋይኒኮሎጂ ጋር ብትሄጂ ሊሰጥሽ የሚችለው ይሄን መፍትሄ ነው። ኢትዮጵያ ውስጥ ነው ምልሽ። ለምሳሌ ፒንክ እና ነጭ ፒልስ ነው ያለው። ከዚህ በፊት እኔም ምናልባት መውለድ አለመውለድ ትችያለሽ ወይ የሚለውን ለማወቅ መጀመሪያ ይሄንን እንድወጥ ሀሳብ መጥቶ ነበር እኔ ላይ። ከ20-30 የሚበልጡ ዶክተሮች ምክክር አድርገው ነበር በእኔ ህይወት ዙሪያ በሰዓቱ ኢትዮጵያ በነበርኩበት ሰዓት። በዚህ አጋጣሚ የኢትዮጵያን ዶክተሮች በጣም ማመስገን እፈልጋለሁ። በህይወቴ በጣም ብዙ ነገር አድርገውልኛል። መድኃኔዓለም ይስጥልኝ። በተለይ ደግሞ በኢትዮጵያ ፖሊስ ፌዴራል የመከላከያ ሆስፒታል ውስጥ ምናምን በጣም ዶክተሮች 4-5 ዶክተሮች ዲቴል በቃ የኔን ታሪክ ሲያጠኑ ነበረ። ግን አልተሳካም። ያው ከእግዚአብሔር ካልሆነ ከሰው የሚሆን ነገር የለም። ግን እንደ አጋጣሚ አሁን ለአንቺ የምነግርሽ ነገር መጀመሪያ ልጅን የሚሰጠው ፈጣሪ ነው። ፈጣሪሽን ነው መጠየቅ ያለብሽ። ሲቀጥል ደግሞ 40 ዓመት ትልቅ አይደለም። እሺ 40 ዓመት ትልቅ አይደለም። በ50 ዓመቷ የወለደችን ሴት እኔ በታሪክ አልነግርሽም። ገብቼ እንኳን ለዚህ ያበቃሽ ወይም እንኳን ማርያም ማረችሽ ብያታለሁ። የ50 ዓመት ሴት ከዛሬ 13-12 ዓመታት በፊት እኔም በዚህ ችግር ውስጥ እየሄድኩ ባለሁበት ሰዓት ነው ሄጄ እግዚአብሔር እንኳን ይሄንን እድል ሰጠሽ ያልኳት። የ50 ዓመት ሴት እኔ በታሪክ አይደለም የማወራሽ። እና አንቺና ፈጣሪሽ ፌስ ቱ ፌስ መገናኘት አለባችሁ። አንቺና እግዚአብሔር መገናኘት አለባችሁ ማለት በቀጠሮ ካፌ አታገኙም። በጸሎት ብቻ ነው የምታገኙ። በጸሎት በንጹህ ልቦና ሆነሽ ራስሽን በቻልሹ መጠን አጽድተሽ ፊቱ በመቆም። ኦርቶዶክስ እምነት ተከታይ ከሆንሽ ደግሞ ገዳማት ትሄጃለሽ። ገዳማት ሄደሽ ጸሎት ነው የምታደርገው። አሁንም ወጣም ወረደ ወደ ሕክምናም ስትመጪ ዶክተሮች የራሳቸው የሆነ ብዙ አይነት ነገር ሊሰጡሽ ይችላሉ። ስለዚህ እሱን አድርጊ። አሁን ወደ ሱመያ ስመጣ በጣም ብዙ ነው የምልሽ፣ ብዙ። እኔ ምንም ማውራት አልፈልግም። እግዚአብሔር ነገሮችን ሁሉ ይፍታቸው ነው የምለው። እና ሰዎች በጣም የሚያገሉኝ አይነት ሴት ነኝ ከልጅነቴ ጀምሮ እስከ እውቀት በስተርጅና ድረስ። ስለዚህ እነዚህን ያገለሉኝ ሰዎች መቀላቀል አልፈልግም። ያልፈለጉኝን፣ ያገለሉኝን፣ ያራቁኝን፣ እንደ ቆሻሻ የቆጠሩኝን ሰዎች መለማመጥ አልፈልግም። አሁንም ድረስ ስድቤን ማምላክ ታርቅልኝ እና በስድብ ውስጥ ያለው ሴት ነኝ። ስለዚህ እንዝጋው ይሄን ርዕስ። አመሰግናለሁ አንቺ ግን ስላሰብሽልኝ። እኔ የቲክቶክ አዋርድ የሚሰጡኝ ያው የቲክቶክ ወዳጆቼ ናቸው እና ጋሻ አብርሃም ከገቡ በኋላ ይሄው ዝም